በአንዲት ህፃንና $5 የተጀመረው ታሪክ። የዛሬው ኤንጂኦ ፋክትስ ታሪካችን በዓለም ዙሪያ በሚሊዮን የሚቆጠሩ ህፃናትን በስፖንሰርሺፕ የሚረዳው በየቀኑ በቢሊዮን የሚቆጠር ዶላር የሚያንቀሳቅሰው ታላቅ የእርዳታ ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1947 ቻይና ውስጥ ቦብ ፒርስ የተባለው አሜሪካዊ ፓስተር ወደ ቻይና ተጉዞ በነበረበት ወቅት አንዲት መምህር ወላጆቿ የሞቱባትና በረሃብ የምትሰቃይ ህፃን ልጅ አሳደገች። መምህርቷ ልጇን የምታሳድግበት ሳንቲም እንዳልነበራት ስትነግረው ቦብ ፒርስ በኪሱ የነበረችውን የመጨረሻዋን $5 አውጥቶ ሰጣት። በየወሩ ይህንን ፍራንክ ለመስጠት ቃል ገባ። ይህች $5 እንደ አውሮፓውያን አቆጣጠር በ1950 ወርልድ ቪዥን የተባለውን ድርጅት በአሜሪካ ሎስ አንጀለስ በይፋ እንዲመሰረት ምክንያት። የግዙፍ ድርጅት ዛሬ ከ40% በላይ የሚሆነውን ገንዘቡን የሚሰበስበው በዓለም ዙሪያ ካሉ የግል ለጋሾች በስፖንሰርሺፕ በመርዳት ሲሆን ቀሪውን ደግሞ ከተለያዩ መንግስታት ለዩኤስኤድ ካሉ ድርጅቶች በቢሊዮን ዶላር የሚቆጠር እርዳታ ያደርጋል። በአሁኑ ጊዜ ከ33,000 በላይ ሰራተኞችን ይዞ በዓለም ዙሪያ ከ100 በላይ ሀገራት ውስጥ ይሰራል። ወርልድ ቪዥን ወደ ኢትዮጵያ የገባው እንደ አውሮፓውያን አቆጣጠር በ1971 አደጋዎችን ለመታደግ ነበር። በተለይ እንደ አውሮፓውያን አቆጣጠር በ1984 በሀገሪቱ ታሪካዊ ታላቅ ረሃብ በፈነዳበት ወቅት የወርልድ ቪዥን አብራሪዎች በትንሹ አውሮፕላናቸው ወደ መቀሌና ኮረም ምግብ ያመላሉ። እንደውም የቢቢሲ ጋዜጠኞችን በራሱ አውሮፕላን ጭኖ ወደ ሰሜን ኢትዮጵያ በመውሰድ የህዝቡን ስቃይ በቪዲዮ ቀርጸው ለዓለም እንዲያሳዩ ያደረገው ወርልድ ቪዥን ነው። ያ ቪዲዮ ነው መላውን ዓለም ያስለቀሰውና ታዋቂውን ላይቭ ኤድ ኮንሰርት በማዘጋጀት በሚሊዮን የሚቆጠር ዶላር እርዳታ ወደ ኢትዮጵያ እንዲወስድ ያደረገው። ዛሬም ወርልድ ቪዥን በኢትዮጵያ በበርካታ ክልሎች ብፁዓን እንዲያገኙ ትምህርትና የህፃናትን ህይወት በመቀየር ላይ። በቀጣይ የየትኛውን ዓለም አቀፍ ድርጅት አስደናቂ ታሪክ መስማት ትፈልጋላችሁ? ኮመንት ላይ ጻፉልኝ። ፎሎ ማድረግ እንዳይረሳ። ይህን ቪዲዮ ላይክ እና ሼር፣ ኮሜንት፣ ኮፒ እያደረጋችሁ ለብዙ ሰው አድርሱ። መልካም ጊዜ።